አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአህመዲን ፈርኒቸር ዩቲዩብ ቻናል ተከታዮች በሙሉ እንዴት ነው? ሰላም ነው አይደለ? ከኛ ጋር ጥሩ ነው አልሐምዱሊላህ። እነሆ ዛሬ አሪፍ እቃዎችን ይዤላችሁ ቀርብ ያለሁ ማለት ነው። በየጊዜ አዳዲስ ስራዎችን ይዤ በመቀርብበት ሰዓት ወደ እናንተ ብቅ እላለሁ ማለት ነው። እንደተለመደው እንደስከ ዛሬው አይነት ስራ ሳይሆን የዛሬው ዘመን ያለ ስራ ነው። ስለዚህ ይህንን ዩቲዩብ ቻናል እንደዚሁም ደግሞ ሰብስክራይባችን እየሄደ አይደለም። ያው ሰብስክራይብ እያረጋችሁን ቤተሰብ ሁኑን። እንደዚሁም ላይክ ሼር በማድረግ ስራችንን ተደራሽ አድርጉልን ማለት ነው። ስለዚህ በየጊዜኛም አሪፍ ስራዎችን ይዘንላችሁ እንቀርባለን። ይሄ የምትመለከቱት እቃ ማለት ነው መክያ እህታችን መክያ የምትባል ዳውንሎድ አድርጋ በሰጠችን መሰረት ይሄው ሰርተን አቅርበንላታል ማለት ነው። አሪፍ የሆነ እቃ ነው ማለት ነው። ይሄ የምትመለከቱት ያው ዘመናዊ ነው። ከጎግል ላይ አውርዳ ከውጭ ፈርኒቸር ላይ ዳውንሎድ አድርጋ ሰጠችን። በሰጠችን መሰረት ይሄን ይዘንላት ቀርበናል ማለት ነው። እንደዚሁም ቤተሰብ ያልሆናችሁን አይታችሁ አትለፉም ማለት ነው። ቤተሰብ ሁኑን፣ ሰብስክራይብ እያረጋችሁን እንደዚሁም ላይክ ሼር በማድረግ ስራችንን ተደራሽ አድርጉልን። ይሄ ሁሉንም እቃ አሳያችኋለሁ ማለት ነው። ይሄ የምትመለከቱት እቃ ከዚህ ካልጋው ጋር ኮርነር አዛናለች ማለት ነው። ይሄ ኮርነር ቡፌ ናት። በዚህ በሰጠችን ዲዛይን መሰረት ነው የሰራንላት። በጣም የምታምር ኮርነር ናት። ስለዚህ አሪፍ የሆነች ናት ማለት ነው። ቆንጆ እቃ ናት። ይህቺ የምትመለከቷት እንደዚሁም ፍሬም አላት። እቺ ዙሪያዋ ላይ በኤምዲኤፍ ፍሬም ሰርተንላታል ማለት ነው። ይሄ የምትመለከቱት ብዙም ቀረጻው በጣም ፈዞብናል። ቀረጻው ያው እንግዲህ ስራችን ያው ጥራቱ ያስታውቃል። በውስጥ ላይ እናንተ ያው ማየት ትችላላችሁ ያለውን ነገር። ካሜራ ትንሽ አስቸግሮን ነበር። ይሄው መደርደሪያም አለው እንደዚሁ መስተዋት አድርገንላታል። መደርደሪያውን በመስተዋት ነው። ይሄ አጭር ስለሆነ አይሰበርም። አጭር ስለሆነ ያው ውበት ያለው በመስተዋት ስለሆነ ይሄ መደርደሪያውን በመስተዋት አድርገንላታል ማለት ነው። ሶስት መደርደሪያ ሲሆን አራት ፓርቲሽን ወይም ደግሞ አራት መክፈያ ነው የሚሆነው። አራት መክፈያ ይሆናል ማለት ነው። 1 2 3 4 ማለት ነው። ይቻት ከታች ደግሞ የምትመለከቱት በር አለው። ኮርነር ላይ የሚቀመጥ ነው። ይሄ ለውበት ማለት ነው። ኮርነር ላይ ይሄን ነው የምፈልገው ባለች መሰረት እቺን ሰርተንላታል ማለት ነው። ጽድት ያለች ቃናት ማለት ነው። በጣም አሪፍ ናት። ይሄው ታቹም ላዩም በሰጠችን ዲዛይን መሰረት ይህንንም ዳውንሎድ አድርጋ ነው የሰጠችን። ሰርተንላታል ማለት ነው ለእህታችን። ስለዚህ የዚች ኮርነር ዋጋ 13 ሺህ ብር ነው የሰራላት። 13 ሺህ ብር። ይሄ የምትመለከቱት አልጋ ኮሞዲኖም እንደዚሁ አሪፍ ኮሞዲኖ ነው ማለት ነው። አሪፍ ኮሞዲኖ ነው። ያው መሬት ላይ አይታይም። ይኸው እዚህ ላይ ዳውንሎዱ ይሄ ነው። የሰጠችን ፎቶ ይሄ ነው። በሰጠችን መሰረት የሰራንላት ይሄ ነው ማለት ነው። በጣም የምታምር ኮሞዲኖ ናት። በጣም የሚያምር ነው። ማየት ትችላላችሁ። ከይው ማየት ትችላላችሁ። እንደዚሁም ደግሞ አልጋው በጣም ውብ የሆነ አልጋ ነው። በጣም ውብ ነው። ከዚህ በፊት ለቅቅ ያለው እንደዚህ አይነት አልጋዎች ግን ይሄንኛው ይለያል። ፍራሽም እንደዚሁ ገዝተንላታል ማለት ነው። ይሄው ማርኩም ማየት ትችላላችሁ። ኤክስትራ ቦንድር ነው። ሱፐር ኳሊቲ ወይም ደግሞ ልዩ ጥራት የሚለው ፍራሽ ነው ማለት ነው። በአሁኑ ሰዓት አንደኛ የሚባል ነው። ራስጌውንም እንደዚሁ ማየት ትችላላችሁ። ሙሉ ሌዘር ነው። ራስጌው ሙሉ ሌዘር ነው ዲዛይኑ የነበረው። እንደዚሁም ደግሞ ይሄው ቁልፎቹን ማየት ትችላላችሁ። እነዚህ ዳይመንዶቹን ቁልፎቹን ማየት ትችላላችሁ። በዚህ ነው ያደረግንላት ማለት ነው። በጣም ያማረና የተዋበ አልጋ ነው ማለት ነው። ስለዚህ ይሄ ግርጌውን ማየት ትችላላችሁ። ግርጌው የዚሁ አይነት ጌጥ ነው የሰጠችን። ይህንን ጌጥ ፈልገን ነው እየሰራ ነው ማለት ነው። ይሄ ጌጡን ማየት ትችላላችሁ። ጌጡን በተቻለ መጠን ፈልገን አቀራርበን ሰርተነዋል ማለት ነው። እንደዚሁም በወርቃማ ነጭ በወርቃማ ነው የነበረው የሰጠችን ዲዛይን። ይሄው ነጭ በወርቃማ ቀብተንላታል ማለት ነው። ግርጌው ከፊል ነበር የሰጠችን ዲዛይን። እሷ ግን ልሙጥ ነው የምፈልገው ስላለች ያው ግርጌውን ልሙጥ አድርገን ሰርተንላታል ማለት ነው። ኮሞዲኖ ሁለት ነው ያላት። በዚህ በኩልም ያለውን ኮሞዲኖ እንደዚሁ ማየት ትችላላችሁ። ሁለት መሳቢያ ነው ያለው። መሳቢያው ውሃ የሆነ መሳቢያ ነው። በጣም የሚያስቸግር አይደለም። ያዝ የሚያደርግ አይደለም። ስለዚህ አሪፍ የሆነ ኮሞዲኖ ነው ማለት ነው። አልጋው እኔ በጣም ነው የተመቸኝ። ይሄ አልጋ ገና ቀረጻ ሳናረገው ገና ሳይወጣ ሁለት ሰው አዞናል ማለት ነው። ገና ሳይወጣ ገና ቀረጻ ላይ ሳይሆን እዚሁ ስራ ቦታ ላይ ድንገት እዚሁ መጥቶ ያየው ሰው ሁለት አልጋ አዞናል ማለት ነው። ሁለት አንድ ለወንድሙና አንድ ለራሱ አዞናል። አንድ ወንድማችን ማለት ነው። ስለዚህ ይሄ አልጋ በጣም አሪፍ አልጋ ነው። በጣም ጽድት ያለ አልጋ ነው ማለት ነው። በጣም ያማረና የተዋበ አልጋ ነው። ኮሞዲኖቹን እስኪ
ሁለቱንም አውጥቼ ላሳያችሁ። ሁለት ኮሞዲኖ ጋር ነው ትእዛዟ የነበረው። ኮሞዲኖዎችን ማየት ትችላላችሁ። በጣም በጣም ቆንጆ የሆኑ ኮሞዲኖዎች ናቸው ማለት ነው። እንደዚሁም ደግሞ ራስጌውን ከፍ አድርገን ነው የሰራንላት። ራስጌውን በጣምም እንዳያንስ በጣምም ደግሞ ከፍ እንዳይል ብላ፣ ያው በእርግጥ ይሄ አሪፍ ነው፣ ልከኛ ነው፣ ግዙፍ የሆነ ራስጌ ነው ማለት ነው። ደራርበን ነው የሰራንላት። የውጭ እቃ እንዳይመስላችሁ፣ ይሄ ማይክ አይደለም፣ በኤምዲኤፍ ነው የሰራ ነው። በጣም በጣም አድካሚና አሰልቺ የሆነ ስራ ነው። በጣም ያው የጥበብ ስራ ነው ይሄ የተሰራላት። እንደዚሁም ደግሞ ኮሞዲኖዎቹም በጣም አሪፍ አድርገን የሰራላት ማለት ነው። በዚህ ስራ ላይ ሀሳብ አስተያየት ካላችሁ በውስጥ መስመር ማናገር ትችላላችሁ። እንደዚሁም ከተመቻችሁም ኮሜንት ላይ አስቀምጡልኝ ማለት ነው። እኛ በተቻለ መጠን በየጊዜ አዳዲስ ስራዎችን ይዘንላችሁ እንቀርባለን ማለት ነው። ስልክ ቁጥራችንም ደግሞ ከፈለጋችሁ እዚህ ስክሪኑ ላይ ያላላችሁ 0910 2892 55 አህመዲን ፈርኒቸር ብላችሁ በዩቱብ ላይ ሰርች ካረጋችሁኝ ታገኙኛላችሁ ማለት ነው። ስለዚህ በአማርኛም በእንግሊዘኛም ጽፋችሁ ሰርች ካረጋችሁ ታገኙናላችሁ። ይሄን አሪፍ አሪፍ እቃዎችን በየጊዜ እያወጣሁ ነው፣ በተቻለ መጠን ማለት ነው። ባዘዛችሁ መሰረት በየጊዜው ለቤተሰብ እያደረስን እያስገባን ነው ማለት ነው። ይሄ የምትመለከቱት እቃ ወደ ኮምቦልቻ ነው የሚሄደው። ኮምቦልቻ ነው ለእህታችን መክያ ወደ ኮምቦልቻ ነው እያስገባንላት ያለ ነው የምናስገባላት ማለት ነው። ይሄን ቀረጻ ካረግን በኋላ ያው ጭነን እናደርስላት ነው አሁን ማለት ነው። ያው ለመጫን በምናስበት ሰዓት አውጥተን ቀርጸን ወዲያውኑ ጭነን ነው እንትን ምንለው። መኪና ራሱ እዚሁ ቁሞ ነው ያለው አሁን ማለት ነው። ስለዚህ ፍራሹንም ፏ ያለ ፍራሽ ነው ይሄን የገዛንላት ማለት ነው። ይሄ አልጋ ዋጋው ማለት ነው። ይሄ አልጋ ዋጋው 31 ሺህ ብር ነው የተሰራላት። 31 ሺህ ብር ነው ይሄ አልጋ ዋጋው ማለት ነው። ፍራሹም እንደዚሁ ከፈለጋችሁ እንገዛላችኋለን ማለት ነው። ወይም ደግሞ አብረን እንይዝላችኋለን። ጌጡም ማየት ትችላላችሁ። ከታችም ከላይም እንደዚሁ ራስጌው ነው። እኔ በጣም 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 ያመረኝ። ግርጌውም እንደዚሁ ቢሰራላት በጣም ያምር ነበር። ያው ለማንጠፍ ወይም ደግሞ ይሄ ሙሉ የአልጋ ልብስ ለማንጠፍ ብዙም አይመችም በማለት እሷ ያው ግርጌውን ወጥ አድርግልኝ ብላለች። ባለች መሰረት ይሄ የምትመለከቱትን ግርጌ ያው ሰርተንላታል። እነዚህ ጌጦቹ በጣም አሪፍ የሆኑና ውብ የሆኑ ናቸው። ማየት ትችላላችሁ። ይሄንኛውም እንደዚሁ ከቻይናና ከውጭ የሚመጣ እንትን ጌጥ ነው። ይሄ ገዝተን ይሄን የምንመታው ማለት ነው። እዚህ ላይ ቀብተን በፈለግነው አይነት ቀለም ማለት ነው። እንደዚሁም ደግሞ ይሄ አልጋው በጣም ያማረና የተዋበ ነው ማለት ነው። ስለዚህ የምታዙኝንም እንደዚሁ እቃ ያው በየጊዜ እያወጣንላችሁ ነው። የአንዳንድ እህቶች ወይም ደግሞ ወንድሞች ዘግጀት የሚልም ደግሞ ካለ ያው በየጊዜ እያወጣን ነው። በተቻለ መጠን ጥራቱንም ውበቱንም እየጠበቅን በየጊዜ እያደረስን ነው ማለት ነው። ኢንሻአላህ ቀጣይ ደግሞ የተለያዩ ሰዎች ስራ አለ፣ እነሱንም ደግሞ እያወጣ